ጋይስ ይሄን ለልጄ ተብሎ የተሰጠ ስጦታዋ ነው። የመዳም ዘመድ ነበረች፣ የተባረከች። ለልጄም እንደዚህ ማለት ለኔም እንደዚህ ልብስ አንድ አይነት ልብስ ገዝታ ከነሽጉ እንደዚህ ሰታኝ ነበረች። እኔም ደግሞ እንደዚህ በሽግም ቪዲዮም አላደረኩትም። ይሄ አሁን ልጄ ስለሆነ ከነ ካርቶኑ ይዤ ቢሰጣት የሰው የሰጠው ስጦታሽ ነው ብዬ እንዳልሰጥ ቦታ ይይዛል። እንደሚታቁት ደግሞ ማሻአላህ ከእናንተ ጋር አንድ ላይ ሊያው ብዬ ነው የሚከፍተው። ማሻአላህ ፀጉር ማሳዣ፣ ማሻአላህ ጥፍር ቀለም፣ ሽቶ፣ ማሻአላህ ማሻአላህ እዩት ማሻአላህ ልክ እንደ ወርቅ ደስ ሲል ፀጉር ጆሮ ጌጥ ሁለት ቅያሬ ማለት ነው። እዩት እንግዲህ ማሻአላህ ደስ ሲል። ይሄም ቀለም ነው፣ የጥፍር ቀለም። እንኳን እኔ ልጄ እንኳን ለራሴ የሚያክል ፍላጎት አልነበረ። ፀጉር ጌጥ ተመዝገን። ወይኔ ይሄን ደግሞ ይሄን እዩት እንግዲህ ይሄን ጉዱ ከነ እሽጉ ይዤ ብሰጣት ደስተኛ ነበርኩ። ግን በቃ አይሆንማ ካርቶኑ ቦታው ስለሚይዝ ይሄን ፀጉር ጌጥ ማሻአላህ፣ ይሄን ፀጉር ጌጥ። ይሄ ደግሞ ምንድን ነው? ማሻአላህ ቦርሳ። አቤት 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 አቤት። ይሄ ደግሞ እንደዚህ አይደለም ይከፈታል። እዩት እንግዲህ